እናስልኝ ታማኝ ሆናችሁ የድሮ የፏፏቴ ቻናል ተከታታዮችና ሰብስክራይበርስ እንዴት ናችሁ? በእውነት የሚገርም ነው። እኔም ለረጅም ጊዜ ከሁለት ዓመት በኋላ ዛሬ መመለሴ ነው በዚህ ቻናል። ግን እኔም ባልኖር እናንተ በታማኝነት ቪዲዮዎቹን ያያችሁ የድሮዎቹን ቪዲዮዎች ያያችሁ ሰብስክራይብ ያደረጋችሁ ሰዎች መኖራችሁን ሳስብ በጣም ደነቀኝና እጅግ አመሰግናችኋለሁ። ለመሆኑ እንደው ሰው አይጠየቅም እንደ ሰው የት ተነነ በነነ የምንገባጥሩ ወደ ምን ነክቷችሁ ነው ቪዲዮ ካለ ሰው በጣም የማመሰግነው ወገኖቼ። አሁን የመጣሁት ይሄ ቻናል እንዳለ ሆኖ በዚህ ቻናል በቅርቡ መለሳለሁ። ይሄ ቻናል እንዳለ ሆኖ ግን ስኮላርሺፕ ፕላስ የተሰኘ አዲስ ትምህርታዊ ቻናል የከፈትኩ ስለሆነ ለእናንተ ታማኝ ለሆናችሁ ሰብስክራይበርስ ለኔ ቤተሰቦች ናችሁና ይሄንን ዜና ላደርሳችሁ ብዬ ነውና እንደ ማስተዋቂያ ብጤ ለመናገር ነው የመጣሁት ለዛሬ። ስለዚህ ይሄንን አዲስ ቻናል ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። ሊንኩን እዚሁ ቪዲዮ አጠገብ አስቀምጥላችኋለሁ። ከዚህ በተረፈ ግን እንዳልኩት በሌለውበትም ቢሆን ቪዲዮዎቹ ሰብስክራይብ እያደረጋችሁ ስለቆያችሁ ወደ 192 ሰው ሰብስክራይብ አድርጓል። በጣም ይደንቅ ነው። እግዚአብሔር ያክብርልኝ ማለት ፈልጋለሁ። በአዲሱ ቻናል አገኛችኋለሁ። በዚህም እመለሳለሁ። ግን ለጊዜው በዛኛው ቻናል እንድንገናኝ በአክብሮት ጠይቃለሁ። ጤና ይስጥልኝ።